በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የነቢያት ትንቢትና ምሳሌያቸው፣ የሐዋርያት ሞገሳቸው፣ የሰማዕታት እናታቸው፣ የመላእክት እህታቸው የሆነች በመዓልትና በሌሊት ደጅ የሚጠኗት የደናግል የመነኮሳት መመኪያቸው የሆነች ከገነት በተሰደደ ጊዜ ለአዳም ተስፋ የሆነች በግፍ የተገደለ የአቤል የዋሃቱ የሴት ቸርነቱ የሆነች የሄኖክም ሥራዎቹ ከጥፋት ሁሉ የዳነባት የኖህ መርከብ፣ የአብርሃም እንግድነት፣ የይስሐቅ መዓዛ፣ የያዕቆብ መሰላል፣ የዮሴፍ አረጋጊ የሆነች ፍጥረት ሁሉ ብፅዕት የሚሏት እመቤታችን ድንግል ማርያም ዛሬም ለኛ ለልጆቿ ያደረገችውን ተአምር እንመሰክራለን። ልመናዋ አማላጅነቷ በእኛ በልጆቿ አይለይ። አሜን። እናቴ ኪዳነ ምሕረት ምን ያላደረገችልኝ ነገር አለ? ከእናቴ ማህፀን ጀምሮ በዕለተ ቀኗ ወደዚህ ዓለም አመጣችኝ። በቤተ ክርስቲያኗ እንድነሳ አደረገችኝ። ከፈተና ሰወረችኝ። የእሷ አገልጋይ አደረገችኝ። የእኔ እናት ስሟ ሲጠራ ይነዝረኛል። ከሰው በታች የነበርኩትን ሰው ከሰው እኩል አድርጋ ተስፋ ሰጠችኝ። የአብነት ተማሪ ተሰብስበን ድቁና ለመቀበል እየተዘጋጀን በነበርንበት ሰዓት በአጋጣሚ ቤተሰብ ላይ በደረሰ ሐዘን እኔ ሳልሾም ቀረሁ። እናም እነሱ ተባርከው መጡ። እነሱ በመሾማቸው ደስተኛ በሆንም እኔ ግን ከነሱ በመቅረቴ በጣም ከፍቶኝ ነበር እና ከዛ በኋላ 3 ጊዜ የመቀበል ዕድል አመለጠኝ። በ2016 ጥር 16 በኪዳነ ምሕረት ቤት ሄጄ ተሳልኩ እና የተሳልኩትም ደግሞ የድቁና ክህነቱን አግኝቼ በክህነት ለመባረክ ነበር። ክህነቱንም ከተቀበልኩ በነሐሴ 16 ስለቷን ላስገባና ተአምሯን ለመሰክር ነበር። ከዛው በኋላ በእመቤቴ ፈቃድ በሚያዝያ 5 በመማርበት ደብር የምስራቅ ሸዋ ሀገረ ስብከት አስተዳዳሪ ብፁዕ በሚሆኑ አቡነ ጎርጎርዮስ በአጋጣሚ መጥተው ለኔና ለተጨማሪ የ2 ልጆች ማዕረገ ክህነቱ ተሰጠን። ዲያቆን ለመባል በቃን። ከዚያም ስለቴን ባልኩበት ቀን አስገባው። እናም የነበረኝ የበታችነት ስሜት ከላይ ተገፈፈ። ከዚህም የተነሳ ምልጃዋን ስመሰክር እስካሁን ድረስ አለሁ። ወደፊትም በሕይወት እስካለሁ ስመሰክር እኖራለሁ። ኪዳነ ምሕረት አንቲ የኔ ኪዳነ ምሕረት ስለሷ ሳስብ እንባን የሚቀድመኝ ብዙ አድርጋልኛለች። የቱን ተናግሬቱን እንደምተው አላቅም። በየዕለቱ በሞገስ በክብር የምቆመው በእርሷ ነው። ከነበደሌ ስለምናት ጸሎቴን ወደ ልጇ አድርሳ ብዙ ሆኖልኛል። የኔ ልዩ ሚስጥረኝ፣ ገመናዬ፣ ተስፋዬ፣ ሁሉ ነገሬ ናት እናቴ። ምን ያላረገችልኝ አለ? የኔ እናት በመንገዴ በሕይወቴ ሁሉ አለች። ሁሌም አብራኝ ናት። የፈተናዎች ቁልፍ ፈቺ የኔ ኪዳነ ምሕረት ከሞት ተርፌያለሁ። አሞኝ በሷ ጸበል ነው የዳንኩት። ብቻ ብዙ ሁሌም በእኔ ሕይወት ውስጥ አለች የኔ እናት። ተነግሮ አያልቅም አማላጅነቷ። ሁሌም ከኔ ጋር ነው። ብዙ ነው የቱን ልንገር። ከጠፋሁበት መልሳኛለች፣ ከሞትም አትርፋኛለች፣ ከህመም አድናኛለች። ቤተሰቦቼን ከብዙ ፈተና ወጥታልኛለች። እናቴን ታድጋልኛለች፣ መንገዴን አቅንታልኛለች። ሁልጊዜ በመንገድ ያለች። ብቻ ብዙ ነው። በምን ላብራራልህ? ብዙ ነው በጣም በስጋም በነፍስም ነው የምልህ።
ምን ያላደረገችልኝ አለ ሲከፋኝ መጽናኛዬ ጎደሌን የምትሞላ አውርቻ አልጨርሰውም የሷ ውለታና ክብርና ምስጋና ይግባት። የኔ ኪዳነ ምሕረት ስለሷ ሳስብ እንባን የሚቀድመኝ ብዙ አድርጋልኛለች። የቱን ተናግሬ የቱን እንደምተው አላቅም። በየዕለቱና በክብርና በሞገስ የምቆመው በሷ ነው። ከነበለሌ ስለምናት ጸሎቴን ወደ ልጇ አድርሳ ብዙ ሆኖልኛል። የኔ ልዩ ሚስጥረኛዬ፣ ገመናዬ፣ ተስፋዬ፣ ሁሉ ነገሬ ናት እናቴ። ምን ያላደረገችልኝ አለ የኔ እናት በመንገዴና በህይወቴ ሁሉ አለች ሁሌም አብራኝ ናት። የፈተናዎች ሁሉ ቁልፍ ፈቺ የኔ ኪዳነ ምሕረት በሰላም ገላገለችኝ፣ ከድብርት አወጣችኝ። ማንም ሰው ባልነበረኝ ጊዜ ደገፈችኝ፣ አለሁልሽ አለችኝ። ክብርና ምስጋና ከነ ልጇ። ምን ያላደረገችልኝ አለ ሲከፋኝ ማጽናኛዬ፣ ጎደሎዬን የምትሞላ አውርቻ አልጨርሰውም የሷን ውለታ። ክብርና ምስጋና ይግባት። እንደዚህ ሲባል እንደ ሰው ቀድሞ የሚመጣልን ምድር ላይ ስንኖር የተደረገልን ነገር ሊሆን ይችላል። ግን ማንም በምድር ላይ ያለ ሊደረግለት ከሚችለው በላይ የአምላክ እናት ሆና እኛን ከሞት ነፃ እንወጣ ዘንድ ምክንያትና ድህነት ሆናልናለች። ይሄ ከምንም በላይ ነው። ከዚህም በላይ ብዙ ማለት ይቻላል። ባንክ ነው የምሰራው። ሁሌ ብር ይጠፋብኝ ነበር። ይሄ ነገር ሁሉ የሚያስጨንቀኝ ነበር። በማላቀው ነገር ውስጥ ዕዳ እንዳልገባ እያልኩኝ መካሪ እናቴ ረዳቴን ጡጧ ኪዳነ ምሕረት ጋር ሄጄ ለመንኳት። አስራትም አወጣለሁ አልኳት። ከዛን ቀን ጀምሮ ምንም ብር አይጠፋብኝም። ክፉ ነገርም ገጥሞኝ አያውቅም። እኔን የሰማች እናንተንም ትስማችሁ። ኪዳንኪኮ ይነግስ ወልድ በደብረ ጽዮን አመ ይነግስ ወልድ ይነግስ ወልድ በደብረ ጽዮን አመ ይነግስ ወልድ ክፍልኒ ድንግል ቁም በየማን። እናቴ ኪዳነ ምሕረት ምን ያላደረገችልኝ ነገር አለ? ከእናቴ ማህፀን ጀምሮ በዕለተ ቀኗ ወደዚህ ዓለም አመጣችኝ። በቤተ ክርስቲያኗ እንድነሳ አደረገችኝ። ከፈተና ሰወረችኝ። የእሷ አገልጋይ አደረገችኝ። የእኔ እናት ስሟ ሲጠራ ይነዝረኛል። ከሰው በታች የነበርኩትን ሰው ከሰው እኩል አድርጋ ተስፋ ሰጠችኝ። የአብነት ተማሪ ተሰብስበን ድቁና ለመቀበል እየተዘጋጀን በነበርንበት ሰዓት በአጋጣሚ ቤተሰብ ላይ በደረሰ ሐዘን እኔ ሳልሾም ቀረሁ። እናም እነሱ ተባርከው መጡ። እነሱ በመሾማቸው ደስተኛ በሆንም እኔ ግን ከነሱ በመቅረቴ በጣም ከፍቶኝ ነበር እና ከዛ በኋላ 3 ጊዜ የመቀበል ዕድል አመለጠኝ። በ2016ም ጥር 16 በኪዳነ ምሕረት ቤት ሄጄ ተሳልኩ እና የተሳልኩትም ደግሞ የድቁና ክህነቱን አግኝቼ በክህነት ለመባረክ ነበር። ክህነቱንም ከተቀበልኩ በነሐሴ 16 ስለቷን ላስገባና ተአምሯን ለመሰክር ነበር። ከዛው በኋላ በእመቤቴ ፈቃድ በሚያዝያ 5 በመማርበት ደብር የምስራቅ ሸዋ ሀገረ ስብከት አስተዳዳሪ ብፁዕ በሚሆኑ አቡነ ጎርጎርዮስ በአጋጣሚ መጥተው ለኔና ለተጨማሪ ለ2 ልጆች ማዕረገ ክህነቱ ተሰጠን። ዲያቆን ለመባል በቃን። ከዚያም ስለቴን ባልኩበት ቀን አስገባው።
እናም የነበረኝ የበታችነት ስሜት ከላይ ተገፈፈ። ከዚህም የተነሳ ምልጃዋን ስመሰክር እስካሁን ድረስ አለሁ። ወደፊትም በሕይወት እስካለሁ ስመሰክር እኖራለሁ። ኪዳነ ምሕረት የኔ ኪዳነ ምሕረት ስለሷ ሳስብ እንባን የሚቀድመኝ ብዙ አድርጋልኛለች። የቱን ተናግሬቱን እንደምተው አላቅም። በየለቱ በሞገስ በክብር የምቆመው በርሷ ነው። ከነበደሌ ስለምናት ጸሎቴን ወደ ልጇ አድርሳ ብዙ ሆኖልኛል። የኔ ልዩ ሚስጥረኝ ገመናዬ ተስፋዬ ሁሉ ነገሬ ናት እናቴ። ምን ያላረገችልኝ አለ የኔ እናት። በመንገዴ በህይወቴ ሁሉ አለች፣ ሁሌም አብራኝ ናት። የፈተናዎች ቁልፍ ፈቺ የኔ ኪዳነ ምሕረት። ከሞት ተርፌያለሁ፣ አሞኝ በሷ ጸበል ነው የዳንኩት። ብቻ ብዙ ሁሌም በኔ ህይወት ውስጥ አለች የኔ እናት። ተነግሮ አያልቅም አማላጅነቷ፣ ሁሌም ከኔ ጋር ነው። ብዙ ነው የቱን ልንገር፣ ከጠፋውበት መልሳኛለች፣ ከሞትም አትርፋኛለች፣ ከህመም አድናኛለች። ቤተሰቦቼን ከብዙ ፈተና ወጥታልኛለች፣ እናቴን ታድጋልኛለች፣ መንገዴን አቅንታልኛለች። ሁልጊዜ በመንገድ ያለች። ብቻ ብዙ ነው፣ በምን ላብራራልህ? ብዙ ነው በጣም በስጋም በነፍስም ነው የምልህ። ምን ያላደረገችልኝ አለ ሲከፋኝ መጽናኛዬ፣ ጎደሌን የምትሞላ አውርቻ አልጨርሰውም። የሷ ውለታና ክብርና ምስጋና ይግባት። የኔ ኪዳነ ምሕረት ስለሷ ሳስብ እንባን የሚቀድመኝ ብዙ አድርጋልኛለች። የቱን ተናግሬቱን እንደምተው አላቅም። በየለቱና በክብርና በሞገስ የምቆመው በሷ ነው። ከነበደሌ ስለምናት ጸሎቴን ወደ ልጇ አድርሳ ብዙ ሆኖልኛል። የኔ ልዩ ሚስጥረኛዬ ገመናዬ ተስፋዬ ሁሉ ነገሬ ናት እናቴ። ምን ያላደረገችልኝ አለ የኔ እናት። በመንገዴና በህይወቴ ሁሉ አለች፣ ሁሌም አብራኝ ናት። የፈተናዎች ሁሉ ቁልፍ ፈቺ የኔ ኪዳነ ምሕረት። በሰላም ገላገለችኝ፣ ከድብርት አወጣችኝ። ማንም ሰው ባልነበረኝ ጊዜ ደገፈችኝ፣ አለሁልሽ አለችኝ። ክብርና ምስጋና ከነ ልጇ። ምን ያላደረገችልኝ አለ ሲከፋኝ ማጽናኛዬ፣ ጎደሎዬን የምትሞላ አውርቻ አልጨርሰውም። የሷን ውለታ ክብርና ምስጋና ይግባት። እንደዚህ ሲባል እንደ ሰው ቀድሞ የሚመጣልን ምድር ላይ ስንኖር የተደረገልን ነገር ሊሆን ይችላል። ግን ማንም በምድር ላይ ያለ ሊደረግለት ከሚችለው በላይ የአምላክ እናት ሆና እኛን ከሞት ነፃ እንወጣ ዘንድ ምክንያትና ድህነት ሆናልናለች። ይሄ ከምንም በላይ ነው። ከዚህም በላይ ብዙ ማለት ይቻላል። ባንክ ነው የምሰራው። ሁሌ ብር ይጠፋብኝ ነበር። ይሄ ነገር ሁሉ የሚያስጨንቀኝ ነበር። በማላቀው ነገር ውስጥ ዕዳ እንዳልገባ እያልኩኝ መካሪ እናቴ ረዳቴን ጡጧ ኪዳነ ምሕረት ጋር ሄጄ ለመንኳት። አስራትም አወጣለሁ አልኳት። ከዛን ቀን ጀምሮ ምንም ብር አይጠፋብኝም። ክፉ ነገርም ገጥሞኝ አያውቅም። እኔን የሰማች እናንተንም ትስማችሁ።